ስሜ ሰብለ ወንጌል ይባላል። የአንድ ልጅ እናት ነኝ። በሰው ቤት በተመላላሽነት ተቀጥሬ እሰራለሁ። የቀጣሪዎቼ ባህሪም ይለያያል። አንዳንዱ ቀለል ይላል፣ ሌሎቹ ደግሞ ከበድ ያሉ ናቸው። ተቀጥረው የሚሰሩትንም ጠንቅቄ ያውቃለሁ። ግማሾቹ በስራ ግማሾቹ በምኞት ተከበዋል። ይሄ የእኛ ታሪክ ነው። አይ ቲጂ ምንድን ነው እሱ? ኦሞ ለልብስ አጠባ ነው እንዴ? ሌላ ለምን ይሆናል ብለሽ ነው? ምነው ለመሬት ትጠቀሚያለሽ እንዴ? አይ ለሱማ አይሆንም፣ ያሸተዋል። እንገናኛለን። እባክሽ ልብስ እያጠብኩኝ ማሽን ውስጥ እንዳለ መብራት ጠፋ። መዘብዘብ ከታውሽ ችግር የለም አመጣች። ቆይ እንዲያሜ ማግዝሻለሁ። ስራዬን ጨርሻለሁ። የሚለቀለቀው ልብስ ቶሎ ውስጥ ከመጣሽ ትወጣኝ። አያችሁ፣ ይቺ ሴት መሄጃ ባይኖራት ቅርብ ዘመዶች ባይቀበሏት ጎዳና ልትቀር። ይህ ታሪክ መታወቅ አለበት።